በቆንጆ መኖሪያ መንደር ውስጥ ማንም ያልኖረበት አዲስ ቤት ይዤላችሁ መጥቻለሁ። ሰፈሩ 24 ሰዓት ጥበቃ ያለው ጌትድ ኮምፓውንድ የሆነ ሰፈር ነው። 250 ካሬ G+2 ቤት ነው ይዤላችሁ የመጣሁት። ግቢው በትንሹ 3 ወይም 4 መኪና ይቆማል። እንደገባን ሳሎኑን ነው የምናገኘው። እያንዳንዱን ክፍል አስጎበኛችኋለሁ። ቲያውት ሳሎኑ የራሱ የሆነ ኦፕን ኪችን አለው። ወደ ጓሮ ስንሄድ እዚህ ጋር ኮመን ባዝሩም አለ፣ የእንግዳ መኝታ፣ እንዲሁም ደግሞ ትራዲሽናል ኪችን አለ፣ የሰራተኛ መኝታ፣ የእቃ ማጠቢያ ቦታ እንዲሁም ደግሞ የበግ ማረጃ ቦታ አለ። ግራውንድ ፍሎር ላይ ያሉ ክፍሎች እኚህን ይመስላሉ። እያንዳንዱን አስጎበኛችኋለሁ። ለሰፊ ቤተሰብ የሚሆን ቤት ነው። አንደኛ ፎቅ ላይ ስንሄድ ማስተር ቤድሩም ነው መጀመሪያ የምናገኘው። አንደኛ ፎቅ ላይ እያየን ያለ ነው ይሄ ማስተር ቤድሩሙ ነው። የራሱ የሆነ በረንዳ አለው። ይሄ መኝታ ክፍሉ ነው። ወደ ውስጥ መልበሻ ክፍል አለው። እንደምታዩት ሰፊ ቁም ሳጥን ተገጥሞለታል። ወደ ውስጥስ ደግሞ ባኞ ቤት አለ፣ መታጠቢያ ቤት አለ። ማስተር ቤድሩሙን አየን። አንደኛ ፎቅ ላይ ነው የምንገኘው። ይሄ ደግሞ የልጆች መኝታ ክፍል ነው። የራሱ ቁም ሳጥንና የራሱ የሆነ መታጠቢያ ክፍል አለው። ይሄኛውም እንደዚሁ ሌላ መኝታ ክፍል ነው። ለሰፊ ቤተሰብ የሚሆን በቆንጆ ፊኒሺንግ ማቴሪያል የተሰራ ቤት ነው ይዤላችሁ የመጣሁት። አንደኛ ፎቅ ላይ ወደ 4 መኝታ ክፍሎች አሉ። ሁለተኛና የመጨረሻ ፎቅ ላይ ደግሞ ተጨማሪ ክፍሎች እናያለን። በቆንጆ ፊኒሺንግ ማቴሪያል የተሰራ ቤት 250 ካሬ G+2 ሀያት ዞን ኮምፓውንድ ውስጥ ነው ያለው። ይሄ ተጨማሪ ሳሎን ነው። ይሄኛው የምታዩት ደግሞ መኝታ ቤት ነው። ኮመን ባዝሩም ነው ያቆልፍ የሆነው በር። እዚህ ጋር ሌላ መኝታ ቤት አለ። ለሰፊ ቤተሰብ ይሆናል። በርካታ መኝታ ክፍሎች ስላሉት ዋጋው ደግሞ 80 ሚሊዮን ብር ይባላል። ገዢው ናችሁ ሰዎች ደውሉልን። ግዙፍ ቤት 250 ካሬ G+2 በአያት ኮምፓውንድ ውስጥ በርካታ መኝታ ክፍሎች አሉት። በ80 ሚሊዮን ብር ጥሪ ይዤላችሁ መጥቻለሁ። ገዢው ናችሁ ሰዎች ደውሉልን።